because our soldiers never give up, never surrender, and never ever quit. They fight, 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 and they win, win, win. And that's why no institution in history has entered more names. የዓለም ስጋት ትራምፕና ኢራን የኃይል ሚዛኑ ወዴት? ዓለም በውጥረት ውስጥ ነች። ኢራን የባሊስቲክ ሚሳኤል ፕሮግራሟን በምንም አይነት ሁኔታ እንደማታቆም ተገለጸ። በዋሽንግተንና በቴህራን መካከል ያለው ርቀት በሺዎች የሚቆጠሩ ኪሎሜትሮች ቢሆኑም በሁለቱም መሪዎች መካከል የሚደረገው ፍጥጫ ግን የእያንዳንዱን ሰው ቤት በር እያንኳኳ ነው። ዶናልድ ትራምፕ ወደ ስልጣን መመለሳቸውን ተከትሎ በመካከለኛው ምስራቅ ላይ ያለው የባሩድ ጭስ እየጨመረ መጥቷል። ዛሬ በሮይተርስ፣ CNN እና አልጀዚራ የወጡ መረጃዎችን በማቀናጀት የፍጥጫ ወደ ሰላማዊ ወይስ ወደ አስከፊ ጦርነት ያመራል የሚለውን በጥልቀት እንመረምራለን። እንደ ሮይተርስ ዘገባ ከሆነ የትራምፕ አስተዳደር ቀዳሚ ስራ የኢራንን የኢኮኖሚ የጀርባ አጥንት መስበር ነው። ኢራን በቀን የምታመርተውን በሚሊዮን የሚቆጠር በርሜል ነዳጅ ወደ ዜሮ ለማውረድ አዲስ ማዕቀብ እየተዘጋጀ ነው። ብሉምበርግ እንደዘገበው ከሆነ የኢራን ገንዘብ ሪያል ካሁኑ በአሜሪካ ዶላር ፊት ክፉኛ እየተዳከመ ነው። ትራምፕ የሚከተሉት ስትራቴጂ ኢኮኖሚውን በማዳከም መንግስቱን ለድርድር ማምጣት ነው። ነገር ግን ኢራን ለዚህ ምላሿ ምንድነው? ቴህራን እጅ አንሰጥም በማለት በሆርሙዝ ባህረ ሰላጤ በኩል ያለውን የነዳጅ መስመር ልዘጋ እችላለሁ የሚል ቀጥተኛ ያልሆነ ማስጠንቀቂያ እየሰጠች ይገኛል። የኒውክሌር ስጋትና የእስራኤል ሚና። ኢራን የባሊስቲክ ሚሳኤል ፕሮግራሟን በምንም አይነት ሁኔታ እንደማታቆም ተገለጸ። ኢራን የጀመረችውን የባሊስቲክ ሚሳኤል ፕሮግራምን ለማቆም ፍላጎት እንደሌላት የብሔራዊ ደህንነት ተቋም INSS ባለሙያ አስታወቁ። ሀገሪቱ ከአሜሪካ ጋር ወታደራዊ ግጭት ውስጥ የመግባት ፍላጎት ባይኖራትም ግጭቱን ለማስቀረት ግን ምንም አይነት ድርድር ልታደርግ እንደምትችል አሁን አጠያያቂ መሆኑ ተገልጿል። እንደ ባለሙያው ማብራሪያ የቴህራን አስተዳደር የሚሳኤል ፕሮግራሙን እንደ ሀገራዊ ደህንነት ዋስትና የሚመለከተው በመሆኑ ይህንን አቋሙን በድርድር አሳልፎ የመስጠት እድሉ ግን እጅግ አነስተኛ መሆኑ ታውቋል። ኢራን በቀጠናው ያላትን ወታደራዊ የበላይነት ለማስጠበቅ ሚሳኤሎቿን እንደ ዋነኛ መሳሪያ እንደምትጠቀምባቸው ተመላክቷል። ኢራን ከአሜሪካ ጋር የሚደረግ ቀጥተኛ ጦርነት ከፍተኛ ጉዳት እንደሚያስከትልባት ብታውቅም ማዕቀቦችን ለማስነሳት በሚደረጉ ንግግሮች ላይ ግን የሚሳኤል ጉዳይ ለድርድር የማይቀርብ እንደሆነ ተነግሯል። በአሁኑ ወቅት ዋነኛ የዲፕሎማሲ ጥያቄ ኢራን ጦርነትን ለማስቀረት ስትል በሌሎች የፖለቲካ ጉዳዮች ላይ ምን ያህል ተለዋዋጭ አቋም ልታሳይ ትችላለች የሚለው መሆኑ ተገልጿል። ኢራን አሁንም ቢሆን ወታደራዊ ትንኮሳዎችን በመከላከል ረገድ ያላትን አቋም እንደምታጠናክር ያስታወቀች ሲሆን የአሜሪካ የዲፕሎማሲ ግፊት በቴህራን ላይ የሚያመጣው ለውጥ በቅርበት እንደሚታይ ታውቋል። ወደ ወሳኙ ነጥብ ስንመጣ አልጀዚራ በቅርቡ በወጣው ትንታኔ ኢራን የኒውክሌር ማበልጸግ ደረጃዋን እስከ 60% አድርሳለች።
ይህ ደግሞ ወደ ኒውክሌር ቦምብ ለመድረስ ጥቂት እርምጃዎች ብቻ እንደቀሩት ያሳያል። ትራምፕ ኢራን ቦምብ እንዲኖራት አልፈቅድም ብለዋል። በዚህ መሃል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን እንደ ወርቃማ አጋጣሚ እያዩአቸው ነው። CNN እንደገለጸው እስራኤል የኢራንን የኒውክሌር ጣቢያዎች በወታደራዊ ኃይል ለመምታት ከትራምፕ አረንጓዴ መብራት ወይም ፈቃድ እየጠበቀች ሊሆን ይችላል። ይህ ከተከሰተ ግን የክልሉ ጦርነት ወደ ዓለም አቀፍ ቀውስ ማደጉ አይቀሬ ነው። የወደፊት ትንበያ ምን ይጠበቃል? የወደፊቱን ስንመለከት 3 ዋና ዋና እድሎች ይታያሉ። አዲስ ስምምነት። ትራምፕ ዲል ሜከር ስለሆኑ ኢራን ተገዳ አዲስና ጥብቅ ስምምነት ልትፈርም ትችላለች። የተገደበ ጥቃት ታርጌትድ ስትራይክስ። አዲስ ስምምነት። ትራምፕ ዲል ሜከር ስለሆኑ ኢራን ተገዳ አዲስና ጥብቅ ስምምነት ልትፈርም ትችላለች የሚል የወደፊት ትንበያ አለ። የተገደበ ጥቃት ወይም ታርጌትድ ስትራይክስ። እንደ ቀድሞው የቃሲም ሱሌማኒ አይነት ግድያ አሜሪካ ቁልፍ የኢራን መሪዎችን ወይም የጦር ሰፈሮችን በማጥቃት መልእክት ልትልክ ትችላለች። የውስጥ ረብሻ፣ ከፍተኛ ማዕቀብ፣ የኢራንን ሕዝብ ለተቃውሞ በማነሳሳት የመንግስት ለውጥ እንዲመጣ ማድረግ። ቢቢሲ እንደዘገበው ከሆነ ግን የኢራን መንግስት ከውስጥ የሚነሱ ተቃውሞዎችን በጠንካራ ክንድ ለመመከት ዝግጁ ነው። በመጨረሻም ይህ ውጥረት ለኢትዮጵያና ለአፍሪካ ቀንድ ምን ትርጉም አለው? የነዳጅ ዋጋ መናርና የቀይ ባህር የንግድ መስመር መታወቅ ቀጥተኛ ተጽዕኖ እኛ ጋር ይደርሳል። ዛሬም በዓለም ዙሪያ ያሰባሰብናቸው መረጃዎች የሚያሳዩት አንድ ነገር ብቻ ነው። ዓለም በፈተና ላይ ነች። እናንተስ ምን ትላላችሁ? ትራምፕ ኢራንን ያስቆማታል ወይስ ጦርነቱ ይጀመራል? ትራምፕ ኢራንን ያስቆማታል ወይስ ጦርነቱ ይጀመራል? ሐሳባችሁን ኮሜንት ላይ አጋሩኝ።